ዳዊትና ሉሊት አንድ ላይ ቁጭ ብለው ስላሳለፈውም ስለተከሰተውም ነገር አንድ ላይ ቁጭ ብለው እያወሩ እያለ ዳዊት አንተ በጣም መልካም ሰው ነህ ስትለው፣ ምን እኔ መልካም ሰው ነኝ? እኔ መልካም ሰው አይደለሁም። በነገራችን ላይ አንቺ ከዚህ በፊት በጣም መጥፎ ሰው ነህ እያልሽኝ ነበር እንደ ሲላት፣ አይ የዛ ጊዜማ በልዕልቴ ጉዳይ ተቀይሜ ስለነበር ነው። ነገር ግን አንተ በጣም መልካም ሰው ነህ ስትለው፣ እሱም ቀጠል አድርጎ እኔ መልካም ሰው አይደለሁም አይደል፣ በተለይ ለሴቶች መልካም ሰው አይደለሁም እያላት እያለ እጇን ከእጁ ላይ ጣል አድርጋ ቁጭ ብላ ስለነበረ ሁለታቸውም እያወሩ ስላሳለፈው ታሪክ ስለ እናቱ ማለት የእንጀራ እናቱ በጣም እንደጎዳችው ብዙ ነገር እንዳደረገችው እየነገራት እያለ ድንገት ሉሊት ትመጣለች፣ ማለት ልዕልት ትመጣለች። ልዕልት ስትመጣ ኤልሳ በደስታ ነው እብድ አለችው። እንዴ ሉሊቴ በጣም ጥሩ አጋጣሚ ላይ ነው የመጣሽው፣ እንዴት ነሽ? ደህና ነሽ ወይ እያለቻት እያለ በነገራችን ላይ እኔ ስላንቺ ምንም ነገር መስማት ወይም ስለሌላ ነገር እንድታወሪኝ አልፈልግም ስላለቻት፣ በነገራችን ላይ ሉሊትን ፈልጌ ነው የመጣሁት ስትላት፣ እንዴ ሉሊትን ፈልገሽ ነው የመጣሽው? በተልካሻ ጉዳይ እኮ ዳዊት አጠገቧ ቁሟል። እናም ካላመንሽ እንግዲህ ካሁን በኋላ ሄደሽ ማየት ትችያለሽ ትላታለች። ሉሊትም ማለት ልዕልትም አላመነቻትም ነበር። እኔ እስካሁን በኋላ ያንቺን የምገዛ አልፈልግም፣ ምንም ነገር አልፈልግም ብላ ሉሊት ወዳለችበት ወደ ክላሷ ስትሄድ ሄጅና አያቸው ተቃቅፈው ቁጭ ብለውልሻል ስላለቻት ድንገት በሩን ከፍታ ስገባ በሚያሳዝን ሁኔታ ሉሊት ከዳዊት እጅ ላይ እጇን ጣል አድርጋ እያወሩ ነበር። እናም ሰላም ብላ ስትገባ በጣም ነበር የደነገጠችው። ዳዊት በቃ እኔ ልሄድ ብሎ ወጥቶ ይሄዳል። እናም ልዕልቴ ምን ነው በሰላም ነው የመጣሽው ስትላት፣ አዎ በሰላም ነው የመጣሁት፣ ነገር ግን ስለ ቤቱ ጉዳይ ላናገርሽ ነው የመጣሁት ስትላት፣ ስለ ቤቱ ጉዳይ ምን ልትይኝ ነው? እኔ ካሁን በኋላ እንደሆነ በፍጹም ሀሳቤን አልቀይርም ስትላት፣ እና እናቴ እኮ በጣም ተጨንቃለች፣ እናቴ እንደዚህ ልቧ ተሰብሯቻት አላውቅም ስትላት፣ እኔ ምንም ማድረግ አልችልም ስለ እናትሽ፣ እኔ በፍጹም ሀሳቤን ልቀይር አልችልም። በዛ ላይ ሰዎቹ እጃቸው ገብቷል፣ በቃ ሊገዙት ወስነዋል። እናም ካሁን በኋላ በፍጹም ሀሳቤን አልቀይርም ስትላት፣ እና ምን እያልሽኝ ነው ያለሽው? እናትሽ መሆኗን አውቃለሁ። አዎ ይቅርታ ልዕልቴ፣ አንቺ ከፈለግሽ ከኔ ጋር ትሆኛለሽ ስትላት፣ እና እሺ እኔ ሳንቺ ጋር ሆንኩኝ እናቴን እንዴት ብዬ ነው ሜዳ ላይ የምጥላት? ምንም ቢሆን እኮ እናቴ ናት ስትላት፣ አዎ አውቃለሁ እናትሽ ናት፣ ነገር ግን ምንም ማድረግ አልችልም። እኔ ከእናትሽ ጋር ወይም ለእናትሽ ካሁን በኋላ ምንም አይነት ርህራሄ አይኖረኝም። ቤቱን ለመሸጥ ማንም የሚያስቆመኝ ሰው የለም ትላታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ነባሮቹ ደግሞ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝም ከልብ ነው ማመሰግነው። ክበሩልኝ። በያላችሁበት ሰላማችሁ ይብዛልኝ። እናም ኤልሳና ማለት ሉሊትና ልዕልት እንደዛ ተጨቃጭቀው ይለያያሉ። በሌላ በኩል ኤልሳ ካሌብን ቀጥራ መቼስ ነገር ለመቆስቆስ አንደኛ ናትኝ። እናም ካሌብን እኔ ከፍቶኛል፣ እንዴ ካንተ ጋር ትንሽ ጊዜ ማሳለፍ ፈልጌ ነው የመጣሁት ትለዋለች። እሱም እኔ ምንም አይነት ጊዜ የማሳለፍበት ጊዜ ላይ አይደለሁም፣ በፍጹም እዚህ ደረጃ ላይ እየደረስኩ አይደለሁም፣ ለራሴ ብዙ የሚያሳስበኝ ነገር አለ ሲላት፣ እኔ ወዳለው እኔ አፈቅራለሁ እኔ ያለውልክ ስትለው፣ እሱ በፍጹም ልብ ሌላ ቦታ ነው ካንቺ ጋር ሊሆን አይችልም ሲላት፣ እሷ ደግሞ አንተ ልብ ሌላ ቦታ ነው፣ እኔ እኮ የዋህነትህና ሞኝነትህ ወይም ቅንነትህ ነው እንድወድህ ያደረገኝ፣ ይልቁንስ አንተ እኔን አታምነኝም አይደለ? እሷ ሁለቱ አንድ ላይ በጣም ተፋቅረዋል፣ ይዋደዳሉ። ዳዊትና ሉሊት አንድ ላይ ሆነዋል። እናም እኔ ስነግርህ ብትሰማኝ መልካም ነው። እኔ በስስት የማይህና የምወድህ የማፈቅርህ እያለሁኝ ከእሷ ጋር ለምንድን ነው እንደዚህ ድርቅ ያደረገ ስትለው፣ እኔ በፍጹም እሷን እወዳታለሁ አፈቅራታለሁ ሲላትኝ፣ እኔን አታምነኝም አይደለ? ከእሱ ጋር ያለችውን ግንኙነት እኔን አታምነኝም አይደለ ስትለው፣ የፈጠራ ወሬ እየመጣሽ አታውሪኝ ስላላት ብቻ ያን ፎቶ ታሳየዋለች ማለት ነው። እናም ያን ፎቶ ስታሳየው እሷ ይሄን ነገር ማድረግ አትችልም፣ እንዴት እንደዚህ ታደርጋለች እያለ ይዛት እያለ፣ በነገራችን ላይ ያን ድንቁ ተብዬው እሷን ሊገላት ጥይት ደቅኖባት ስለነበረ ለዛ ነው
እሱ ለማጽናናት ሞክረው ነው እንደዛ ያደረገው ስትለው እና ደግሞ ምን አድርጓት ነው እሱስ ምን አድርገው ነው እንደዛ ያደረገው ስትለው ያው ቤቱን ሊሸጡ ስለሆነ በቤቱ ጉዳይ ነው ሊገላት የነበረው ትለዋለች። እሱም ያም ሆነ ይህ እንዴት እንደዚህ ያደርጋሉ እንደዚህ ሊሆን ቻለ እያለ እሷ ግን እኔ በስስት ነው የምወድህ በስስት ነው የማፈቅርህ ለምን ከኔ ጋር አትሆንም እያለችው እያለ እሱ ትቷት ይሄዳል። እሷ በጣም ስለምትወደው በጣም ስለምታፈቅረው ለሷን ይውልላት አልቻለም። በነገራችን ላይ ፍቅር በግድ ሆኖ አያውቅም ሊሆንም አይችልም። እና ኤልሳም እስከ መቼውም ድረስ ቢሆን እጠብቅሃለሁ መቼውንም ቢሆን ባንተ ተስፋ አልቆርጥም ትለውና ይለያያሉ። በሌላ በኩል ራሱን አስሮ ጀል እያለ ሲሄድ ወይዘሮ አልማዝ ሉሊት ከቤት ስላስወጣቻት አሳይሻለሁ እገልሻለሁ እያለች እየዛተችባት ነገር። በነገራችን ላይ ወይዘሮ አልማዝ ከቤት ወጥታለች፣ ምንም አይነት አማራጭ የላትም። እናም ስታስወጣትም ልዕልትን አሳይሻለሁ እበቀልሻለሁ እገልሻለሁ አልተኛልሽም እያለቻት ነበር። ልዕልትም ካሁን በኋላ ምንም አታደርግም ተሸንፈሻል፣ በቃ መሸነፍሽን አታምኝም እንዴ እያለች እኔም ካሁን በኋላ የምታደርጊውን ጉጉት እጠብቃለሁ ካሁን በኋላ ወደ ኋላ ልመለስልሽም እያለቻት ሉሊት ማለቴ ወይዘሮ አልማዝ ከዛ ቤት ትወጣለች። እቃዋን ጠቃላ ከዛ ቤት ስትወጣ መንገድ ላይ ድንቁን ታገኘዋለች። ድንቁም ልጅሽን ወይም የቤቱን ግማሽ ካልሰጠሽኝ እኔና አንቺ አንፋታም አልላቀቅሽም ሲላት፣ ኧረ እባክህ እንደዛ ነው እንዴ? ተው እንጂ ወንጀሎችህ እኮ እጅ ውስጥ ገብተዋል። እናም እኔ የምተውህ ይመስልሃል እንደ ስትለው እሱም ኧረ እባክሽ ተይ እንጂ ያን ወንጀልሽን ሁሉ እኮ እኔም ወዛ ፖሊስ ጣቢያ አመልክቼ የማትወጭ ወደ ውስጥ ነው የማስገባሽ ሲላት፣ እሷም ኧረ እባክህ ተው እንጂ ያንተ ወንጀሎች እኮ ለእያንዳንዳቸው እጅ ገብተዋል። እሸቱ የሚባለው ሰውዬ እንዳለ ወንጀሎችን አሳልፎ እጅ ላይ ሰጥቶኛል። እናም ካሁን በኋላ ያን ነገር ለፖሊስ ማመልከት ብቻ ነው ያለኝ አማራጭ ስትለው፣ በፍጹም እሸቱ እንደዛ አያደርግም እሱ እንደዛ አያደርግም እያለ እሺ አሳየዋለሁ እያለ ትቷት ይሄዳል። እሷም ሽጉጡን ደቅናበት እገላለሁ ካሁን በኋላ አርፈ ካልተቀመጥክ እገላለሁ ስትለው፣ እሱም ወይዘሮ አልማዝ ምን እያደረግሽ ነው? ወይዘሮ አልማዝ ምን እያደረግሽ ነው እያለ ትቷት ይሄዳል። እሷም ወደ አሁኑ ስልኳን ወጣት አደርግና ፖሊስ ጣቢያ ደውላ እንደዚህ አይነት ሰው የምጠቁመው ሰው ወንጀለኛ ሰው አለ ብላ ታመለክታለች። እነሱም መጥተሽ ቃልሽን መስጠት ትችላለሽ ወይ ስላሏት፣ እሷም አዎ ቃሌን መስጠት ትችላለሁ፣ እንደውም ከፈለጋችሁ አሁን መጥቼ ቃሌን እሰጣለሁ ትላቸዋለች። እሷም ሄዳ ቃሏን ትሰጣለች ማለት ነው። ሉሊት ልዕልትን ወደ እነ ኤልሳቤት ይዛት ትሄዳለች። ምክንያቱም ያንን ቤቱን ስለሸጡት ወይዘሮ አልማዝም ወጥታ ስለሄደች ሉሊት ልዕልትን መተው ስለማትችል ልዕልትን ይዛ ወደ እነ ዳዊት ቤት ይዛት ትሄዳለች። ልዕልት በጣም ደስተኛ ናት። ምክንያቱም በነጋ በጠባ ወይም በየደቂቃው ዳዊትን ማየት ስለምትፈልግ በጣም ደስተኛ ነበረች። እናም ልክ እንደገቡ ሰላም ተባባሉና ከኤልሳ ጋር እንዲህ ሉሊት ኤልስዬ እኔ አሁን ለተወሰነ ጊዜ ልዕልትን አምጥቻለሁ። እናም ለተወሰነ ጊዜ ነው አብረን የምንቀመጠው ስትላት፣ እንዲህ ምን ችግር አለ? እንደምታዩ ቤቱ ሰፊ ነው። ስለዚህ በፍጹም አትጨነቂ ትላታለች። እናም እሺ በቃ ዳዊት የት አለ ስትላት፣ ዳዊት ክላስ ነው ያለልሽ ሂጂ እዩ ትላታለች። እሷ ደግሞ ዳዊትን ልታናገር ትገባለች። ሉሊት ከዳዊት ክላስ ገብታ ዳዊት የማናግረህ ነገር አለ ትለዋለች። እሱ ደግሞ ምንድን ነው ንገረኝ እስኪ ሲላት፣ ልዕልትን ይዛት እንደመጣችና ለተወሰነ ጊዜ እንዲቀመጡ ትጠይቀዋለች። እሱም ደግሞ እሺ ለተወሰነ ጊዜ ከሆነ ችግር የለውም፣ ነገር ግን እኔም በቤት የተሳቀቀ መኖር አልፈልግም ሲላት፣ እሷም አይ ችግር የለውም እንደውም ቶሎ መፍትሄ እንፈልጋለን፣ ያለበለዚያ ደግሞ የሚጨንቃቸው ከሆነ ገንዘብ ስላለን ተከራይተን እንቀመጣለን ስትለው፣ እሱም አይ ችግር የለውም ይላታል። እናም ያው ስለ ቤቱ ጉዳይ የሚጠይቃታል። ቤቱም ስለተሸጠ ትነግረዋለች ማለት ነው። በሌላ በኩል ኤልሳ አሁንም ልዕልትን እያለቻት ነው። በጣም በሚያሳዝን ሁኔታ እየጨቀጨቀቻት ነው። ሊያመልጥሽ ነው፣ ፍቅርሽ ሊያመልጥሽ ነው። በነገራችን ላይ ደስተኛ ነሽ እዚሁ ከቤት ከመምጣትሽ፣ ምክንያቱም በነጋ በጠባ ፍቅርሽን ታያለሽ እያለቻትኝ፣ ልዕልት ደግሞ እኔ ማረፍ ነው የምፈልገው፣ ከአሁን በኋላ ምንም ነገር ማውራት አልፈልግም፣ ስለዚህ ስለደከመኝ ማረፍ እፈልጋለሁ ትላታለች። ኤልሳም ከስር ልዕልትን ትጨቀጭቃታለች። ምክንያቱም እሷ የምትፈልገው ልዕልትና ዳዊት አንድ ላይ እንደሆኑ ነው። ከዛ በኋላ
ሁለቱም ማጣላት ነው ስራዋ። በሌላ በኩል ካሌብና ሉሊት ተቀጣጥረው ዳዊት ይጮህባታል። በጣም ነው የሚጮህባት። ያው ቀናቱን እየመጣ ጭንቅላቷ ላይ የሚቦተረፈው እሷ ላይ ነው። በጣም ስለሚቀና ወይም ማለት ስሟ ኤልሳ እየመጣች ሁሉንም ነገር ስለምትነግረው በጣም ተናዶ እኔ እኮ ሁሉንም ነገር አውቃለሁ፣ ስለምታደርገው ነገር እኮ እያየሁኝ ነው፣ እኔን ትተሽ ከሱ ጋር ያለሽ ግንኙነት በጣም ነው የሚገርመው ይላታል። እሷ ደግሞ ዳዊት አመልህን አስተካከል፣ እኔ ያደረግኩን ነገር የለም፣ ምንም አላደረግኩህም እያለች ትለዋለች። እኔ ቆይ አንቺ ቤቱን ስሸጭ እንኳን አትነግሪኝም ነበረ ሲላት፣ እኔ እናንተ መች በሰላም አውርተት ነው የምናውቀው? መች ነው እኔ እናንተ ሰላማዊ ኑረን የምናውቀው? ለእያንዳንዱ ነገር የምነግርህ ስትለው፣ እሱም ለሱማ ትነግሪዋለሽ፣ ለእኔ ሲሆን ነው እንጂ የእሱ ስም ሲነሳብሽ አትወጭም አትፈልጊም ይላታል። እሷም እኔ ካሁን በኋላ ከአንተ ላይ በአንተ ጋር ምንም ነገር ማውራት አልፈልግም ስትለው፣ እኔ ከዳዊት ጋር ምንም አይነት ግንኙነት የለኝም፣ 30 ጊዜ የማይሆን ወሬ እያመጣ አትንገረኝ፣ አያገባኝም፣ እንደውም ቻው ብላ ትታው ትሄዳለች። እሱም ሉሊት እያለ ይጮህባታል ማለት ነው። ሊሳካለት አልቻለም፣ ምክንያቱም ትታው ሄዳለች። በሌላ በኩል ኤልሳ አሁንም ልዕልትን እኔ አግዝሻለሁ፣ እኔ ካጠገብሽ ሆናለሁ፣ ዳዊትን ለራስሽ ለማድረግ አታስቢ፣ ግን ያው በምላሹ አንቺን ታግዥኛለሽ እያለች ተጨቀጭቃታለች። እሷም ዳዊት በግድ እንዲወደኝ አልፈልግም፣ በቃ ተይኝ፣ ዳዊትን እኔ በግድ ወደደኝ ብዬ በፍጹም የማደርገው ነገር የለም ትላታለች። ምክንያቱም ከዳዊት አጠገብ ሄዳ ቁጭ ብላ ለሴኮንድ እንኳን ሊያዋራት አልፈለገም። ልዕልትን በጣም ነው የሚጣላት፣ ከሚገባው በላይ ነው የሚጣላት። ምክንያቱም የእሷ ማለቴ የእናቷ ልጅም ስለሆነች እና ከበፊቱን ጀምሮ ሲጀመር ልዕልትን አይወዳትም። እና ምን አለበት ብታዋራኝ፣ 1 ደቂቃ እንኳን ሰጥተህ አዋራኝ ስትለው፣ እሱ ደግሞ በፍጹም እኔ እንኳን ላንቺ 1 ደቂቃ ሴኮንድም ሰጥችሽ አላዋራሽም ይላታል ማለት ነው። እሷም በጣም አዝናና ትክዛ ይለያያሉ። እንግዲህ ድራማው እዚህ ላይ ነው ያለቀው ማለት ነው። ኤልሳ የራሷ ልታደርገው አልቻለችም። ድንቁ ደግሞ ብቻውን እየሄደ እያለ እንግዲህ ከፖሊስ ጣቢያ ጥሪ ስለተደረሰበት ተይዟል ማለት ነው። ሳጅን አብርሃም እባላለሁ፣ በሰራው ወንጀል ተጠርጥረሃል፣ ስለዚህ ካሁን በኋላ በቁጥጥር ስር ውለሃል ይለውና ድንቁንም እንግዲህ ወደ እስር ቤት ተወርሯል ይመስለኛል። ድራማው ወደ መጨረሻ አካባቢ እየሄደ መሰለኝ። ምክንያቱም ቤቱ ተሸጠ። ወይዘሮ አልማዝ ጎዳና ወጥታለች። ወይዘሮ አልማዝ አሁንም ጎዳና መምጣቷ ብቻም ሳይሆን ድንቁን የምታውቀውን ወንጀል ወይም እሷ የምታውቀውን ሁሉንም ነገር ለፖሊስ አመልክታ ድንቁ እስር ቤት እንዲገባ አድርጋለች። እርግጠኛ ነኝ ድንቁም ስለሚያውቀው ነገር ተናግሮ ወይዘሮ አልማዝ እስር ቤት ትገባለች። እናም ልዕልትና ሉሊት አንድ ላይ ይኖራሉ። ዳዊትና ሉሊት እርግጠኛ ነኝ ፍቅረኛሞች ይሆናሉ ብዬ አስባለሁ። ለማንኛውም እንግዲህ ይህን ይመስላል ማለት ነው። ውድና የተከበራችሁ ቤተሰቦቼ እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። እያላችሁበት ሰላማችሁ ይብዛልኝ። በድጋሚ ላይክ የረሳችሁ ካላችሁ ላይክ ማድረጋችሁን አትርሱ። ባባይ ቴንኪዩ ሶ ማች